አለ ወይኔ ግሬን ባይ ኧረ አይዞሽ እኔ እና አይዞሽ ሜካፕሽ እንዳይበላሽ አውቄ ነው ሜካፕ አልተሰራችም ሙያ ምንድነው የምትችለው አሪፍ ነገር አጠገባ ስለሆንክ ነው ሊድላት እስኪ ዞር በይና ይናገር ወይ ፊትሽን አዙሪ ሰላም ቤተሰቦቼ እንዴት ናችሁልኝ እግዚአብሔር ይመስገን በጣም ደህና ነኝ ከእናንተ ፍቅር ጋር አለሁላችሁ እንዴት ናችሁ ሁሉ ሰላም ቤተሰብ ሀገር ሁሉ ሰላም ነው አይደለም ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም ሰላማችሁ ብዝት ይበልልኝ ዛሬ አንድ ማቃት ልጅ አለች ዩቲዩብ ላይና ደውላልኝ ካልተገናኘን ዛሬውኑ መምጣት አለብሽ ብላኝ ከስራ ወጥቼ ነው አሁንና በቃ እንዴት እየተጣደፍኩኝ እንደወጣሁኝ ያው እሷም ዩቲዩበር ናት ብዬ ነው ቪዲዮ ያበራሁትና እስኪ ለምን እንደፈለገችኝ አላውቅም ሆነስ ግን በጣም አጣድፋኝ ነው ቶሎ መምጣት አለብሽ ብላኝ የጠራችኝና ምን እንደተፈጠረ አላውቅም እስኪ ሄጄ ያለውን ነገር አያለሁኝ ምን እንደሆነ እንግዲህ እኔ አላውቅም ማለት ልጅቷን አንድ ሁለቴ ሶስቴ ተገናኝተናል እንተዋወቃለን ያው የሶሻል ሚዲያ ሰው ይተዋወቃል አይደለ እና እነሱም ዩቲዩብ ይሰራሉ ካፕሎች ናቸው ታውቋቸዋላችሁና መምጣት አለብሽ ምናምን አለችኝ ያው እንደዚህ ብዙ አንደዋወልም ምናምን አንገናኝምና ዛሬ ድንገት መምጣት አለብሽ ነኝ ምናምን ስትለኝ አስደንግጣኛለችና ከስራ ራሱ በቃ መውጣት አለብኝ ምሳ ብዙ ጊዜ እዛው ቢሮ ነው የምቆየውና ምሳ ሰዓት ነው የወጣሁት ሰውየው ገደሉኝ ካዩት ያጋባሽ ሄደሽ ነው ነይ ቶሎ ካለኝ በቃ አቋርጬ ነው የምመለሰውና በጣም ተዋክቤያለሁኝ እንዲህ ተስልባችሁ ምናምን እቺ ያማታ እንዳትሉኝ በጣም ቸኩያለሁኝ ላይክ ወጥቼ ደርሼ እስከመመለስ እንዴት እንደምሆን አላውቅም እንግዲህ ጋሼ ካዩት በጣም ይቅርታ ያው ሰው ጠርቶኝ ነው ጊዜ የለኝም እና ማረጋልሽ ነው ሜንሽን አያዩትም ማየት የለባቸው ሜን ቪዲዮ ጉዴ ነው ይፈላው ካዩት እና እስኪ ሄደን እናገኛታለን እየተራራጥን ለምን ነው ግን ሰብስክራይብ ማታደርጉት አረ በፈጠራችሁ አምላክ ተው እንደዛ ለምኛችሁ ኤፊን ላምጣው እንደ እናንተ ሰብስክራይብ ታደርጉ አደራችሁ እና እስኪ ያለውን ነገር አብረን እናያለን እንዴት ነሽ? አንቺ አልፈች በሰላም ነው? እንዴት አደርኩኝ? ሰላም? አዎ በሰላም ነው። ስለዚህ ማድንገሽ በጣም ጊዜ ደወልሽልኝና እኔማ ያው ተጠፋፋን እና በዛውም ባሌንም አላስተዋወቅሽም ነው ቪዲዮ ላይ ብቻ ነው ማለት አዎ ታውቂው ምናምን ነገር ብዬ አንቺ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን ስራ አምጥቶብኝ አምሮብሻል ያምር አመሰግናለሁ ዩቲዩብ ከጀመርሽ በኋላ በጣም ቆየሁ አይ አዲሱን ከጀመርሽ እሱማ ያው ቆየሁ እና እንዴት ነሽ በተረፈ ሰላም ነው አለን እግዚአብሔር ይመስገን ባታል እንዴት ነች አሳይቻለሁ ቪዲዮ ላይ ባታል ደግሞ ሞር ቆንጆዬ ነች ቀላስ አዎ ዩቲዩብ ቤተሰቦችሽ ያው ባታል ቆንጆዬና ቀይ ነች በዚሁ አጋጣሚ ካሜራማንሽ ሃይ ዛሬ ጠራንሽ ምን መሰለሽ ይቅርታ ግን በጣም አረፈርኩኝ ችግር የለውም አይ እንጠብቅሻለን ያው ምን ማድረግ ይቻላል ባለ ጉዳዮች አይደለም እንደዚህ ጉዳይ ይዘና ይመጣል እንጠብቅሻለን እንትን ነው መሰለሽ መግቢት ታውቂያለሽ በጣም የምትወደሽ በጣም የምታደንቀሽ እንዴት ልበልሽ በቃ የሆነ ሰዓት ስትጠፊ ስንት ጊዜ ደውላ ወይኔ ብሌን ፈልጊያት ብሌንን አረ እንዴት ልበልሽ ስንቴ እንደጨቀጨቀችኝ አሁን ደግሞ ዩቲዩብ መጀመርሽን አይታ ምናምን በጣም ደስ ብሏታል ከሷም በላይ በጣም ብዙ ቤተሰቦችሽ ደስ ብሏቸዋል ኮሜንት ላይ ኮሜንታቸውን አይተሻል ዛሬ ግን እዚህ ጠራንሽ ምን መሰለሽ መቅዲ ከውጪ ምሳ ጋብዞልኝ ያ በኔ ስም ምሳ ጋብዞልኝ ምናምን ብላ እኔ ነኝ ምሳውን የምችለው አዎ ብላለችና አመሰግናለሁ በጣም በዚህ አጋጣሚ እና እስኪ ምሳ እየበላን እንድናወራ ምናምን ነገር ብዬ ነው የጠራሁሽ ያው ስለዚህ ምትነግሪኝ
ሰዓትም ረፍዶብሻል ምናምንና ምረጭና አንድ ነገር እናዝና ደግሞ እናወራለን። ይሻል? እሺ ደስ ይላል። ወይኔ እኮ እስኪ ጋብዙ እንደዚህ ነገም እንግዲህ ሌላ ጋባዥ ብናገኝ ደስ ይለናል። በዚህ አጋጣሚ እስኪ እንጃ ይሁንና እኔ ስፔሻል ፒዛ ቢሆን ደስ ይለኛል። እሺ እሱ እናድርገው አይደል? እሺ ያው ካሜራማንሽም ስላለች እሷም ስላለች ያው ሁለት እናድርገው መሰለኝ። አሪፍ ነው እንደዛ ቢሆን በቃ እነግረዋለሁ። ታጅባ ነው እዛ ስለሆነ ታጅባ ነው ያው እናንተ ምስሉ ላይ ስላላችሁ ይሄ ነው። አዎ ስለዚህ ኧረ ችግር የለውም ኖርማል እንደው መኖሩ ጥሩ ነው። በዚሁ አጋጣሚ ብሌን ቲዩብን ሰብስክራይብ ያደርጋችሁ። በመሀል አስታውሻቸው ደግሞ እንዳይረሱ እና ብሌንዬ እንዴት ነው አዲስ ዩቲዩብ መክፈት? ያው ስራው ላይ በጣም ቆይተሻል። በእርግጥ ዩቲዩብ ላይ ግን የራስሽ የግልሽ አካውንት መክፈት እንዴት ነው ስሜቱ? የራስ አካውንት መክፈት ደስ ይላል። በእርግጥ እኔ የመክፈት ሀሳብ አልነበረኝ፣ የመጀመሪያ ፍላጎቱም አልነበረኝ ነበረ። ያው ብዙ ጉድጓድ ነበረ። በጣም ብዙ ነገር እና ላይክ በጣም የሚወዱሽ አድናቂዎች ናቸው ያሉት። ላይክ ነው አንድ ወር ምናምን አንድ ሰው ቢጠፋ ላይክ ማደንቀው ሰው እንኳን ቢሆን ምን ሆኖ ነው ልል እችላለሁ እንጂ ፈልጌ ላገኘው መፈለጉላ አላስብም። እና የሚፈልግ ይመጣል ብለን ነበር እንዴ ቁም ነገር። አይ እኔ በጣም ብቻ እንዴት እንደምነግርሽ አላውቅም። አይ የሆነ በጣም ማውራት ፈልገሽ ቃላት ሲያጥርሽ እውነት ነው እውነት ከቃኔ የዚህን ያህል ሰው ይወደኛል ብዬ አስቤ አላውቅም። በእውነት ነው የምልሽ። በዛ ላይ ደግሞ ያቋረጥኩበት ምክንያቱም አለ ምናምንና በዛ ምክንያት ጭራሽ ሰው እኔን የሚፈልገኛል መሰለኝ ነበር። ጭራሽ እኔ የሚወደኝ ከዛ ጊዜ በኋላ እኔን የሚወድ ሰው ይኖራል ያለ በእውነት በቃ ላይክ በህይወት እንኑር እንጂ ህይወት ይቀጥላል። ወደ ሌላ ነገር ወደ ሌላ ዘርፍ ስራ ጀምሮ የነበረ ምናምንና በቃ እንዲያፈላልከ ምናምን እኔን ስራ ምናምን ስትል የምትወደድ ባይዘዊ ማለት ነው። በቃ የምትወደድ ቀርባችሁ ብታያት በቃ ይሆናል የደስታ ምናምን ነገር ደስ የምትደረገች እና ለዛ ነው ሰው ራሱ በጣም ጓጉቶ ምናምን ግን የዚህ ያህል እኔ ከአይምሮዬ በላይ ነው በእውነት ላይክ እንዳልሹ ነው። እንደዚህ በጣም የምታደንቅ የምትወጂው ሰው ሲጠፋ ያቺን ልጅ ጠፋች እኮ ደስ ትል ነበረ ነው በቃ እንጂ በቃ እያለሳ ፈልገው ስሪ ብሎ መጎትጎት በጣም ትልቅ ነገር ነው። ማርያም እንደዚህ አይነት አድናቂ ሲኖርሽ እንደዚህ አይነት ፈላጊ ሲኖርሽ የሆነ የስራ ፍላጎትሽ ራሱ ይነሳሳል አይደል? የሆነ አልፈልግም ብለሽ እንኳን ቢሆን ለነሱ ስትይ አላ እኔን የሚጠብቀኝ ሰው ለካ አለ እኔ ያይን የሚፈልግ ሰው ለካ አለ ብለሽ የሆነ የመጓጓት ነገር እሱ ነው እንድጀምር ያደረገኝ በእውነት ነው የምልሽ። እሱ ነው በቃ ለካ አለ ለካ ሰው አለ ከጎኔ ለካ እንደዛ ሞኝ ያልጠላኝ ሰው አለ። ወይኔ ግዴን በይኔ ኧረ አይዞሽ እኔ እናት እና እኔ በጣም ነበር የምከታተለው የማየው ምናምን ነገርና ምን ሆና ነው ብለኝ እንደዚህ ጠፋችሁ ምናምን ነገር። አይዞሽ ሜካፕሽ እንዳይበላሽ አውቄ ነው ሜካፕ አልተሰራችም ግን ያለ ሜካፕ ነው ቀላል ያለ ሜካፕ ነውና ማለት አይዞሽ እኔ ኢሞሽናል ያደርጋል በቃ ማንም በቃ ከዚህ በኋላ ምንም አያስፈልግም። በቃ ማንም እኔ የሚያስታውሰኝ ሲሆን ብዬ ነበረ ግን አለን አይዞሽ በርቺ ምን ሆነ በቃ እንዲህ መባል ራሱ በጣም ትልቅ ነገር ነውና በዛ ላይ ማለት አሁን አንቺ እንደተጣልሽ እንደተረሳሽ እያሰብሽ ምናምን ላይክ እነዚህ ነገሮች እያሰብሽ ሰው አይዞሽ አለውልሽ ሲልሽ የሚሰማው ስሜት ይገባኛል። ላይክ እና እኔ በጣም በቃ እኔ ምን ልበልሽ ደስ ነው ያለኝ ማርያም ለብቻሽ ስትከፍቺ ዩቲዩብ ምናምን በቃ በጣም ነው ደስ ያለኝ። እነሱም ደግሞ በጣም ደስ እንዳላቸው እርግጠኛ ነኝ 100% አይደለም እርግጠኛ ነኝ። እና ባላቅም እኔ ባልከታተልሽ እሷ ደስ ስላለ ደስ ብሎኛል። አንቺ መመለስ እሷ ነው ደስታው እሷ ነው ተደስታ
እኔ ዛሬ እሷን ማወቅ አለብኝ ብዬ ነው ይዤ የመጣሁት እሱን እራሱ ማለት ነው። እሷን ማየት ስራ ላይ አስተያየት ያስመጣች እሷንማ ማየት አለብኝ ምናምን ብዬ ነው ይዤ የመጣሁት እና እኔ በጣም ነው ስራዎችን የምወዳቸው። እርግጠኛ ነኝ ደግሞ ከዛ የተሻለ ስራ እንዲዘሽላቸው እንደምትመጪ ላይክ አሁን ብዙ ሄድ ኮሜንት የሚጽፉ ሰዎችን መልሰሽ ወደ ራስሽ እንደምትገለብጫቸው እርግጠኛ ነኝ። አይ እኔ በእነሱ ምንም እንትን የምለው ነገር በቃ ሰው ያየውን ነገር ነው። አንቺን እኮ አያውቅሽም። ማንነትሽን አያውቅም። ያየውን የሰጠሽውን ነገር ተቀብሎ ነው ጀጅ የሚያደርገው እና እኔ በእነሱም ምንም ፈርደው እንደዚህ ለምን አሉ የምልበት ምንም ሪዝን የለኝም። ደግሞ መብታቸው ነው። ሶሻል ሚዲያ እኮ ሀሳብሽን እንድትሰጭበት ነው። እዛ ከወጣሽ ማንም ሰው ሀሳቡን እንዲሰጥ አይደለም እና የሆነ ታይም ላይ ሲያውቁኝ ይስተካከል ይሆናል። ኧረ በሚገባ ይስተካከላል። እንዴት አልችልሽ ማለት የት ኮሜንቶች ግዴታ እንደሚመጣ እያወቅሽ ለምን አቆምሽ ማለት ባይዘው አይዞህ የሚል ሰው ያስፈልጋል አይደለ? የሆነ ሰው ብርታት ካልሰጠ በቃ አታስበውም ሲጀምር በቃ ወይኔ ቢቀርስ ባልጀምርሳ። የሆነ ሰው ግን ሲገፋ የሆነ ትንሽ ጫን ላይ አላ ወደ ሲያደርግ የመስራት ጉጉትሽም እየጨመረ ነው። እና እሱ ነው እንዳልኩሽ እኮ በቃ እኔ ጭራሽ ለመጀመር አስቤያለሁ። ጭራሽ በቃ እነሱ ናቸው እንዲጀምሩ ያበረታታቸው። በጣም ነው ባይዘዊ ማለት ነው። እኛ ላይክ ዩቲዩብ ስንጀምር ምናምን ገና እንትኑት ነበረ ላይክ ስንጀምር ማለት ነው ገና ልጆች ነበር 4 አመት ምናምን ገና ፍቅረኛሞች እያለን ነው ቲክቶክ ምናምን ዩቲዩብ ምናምን የጀመረው ማለት ነው። ልክ ስንጀምር በጣም ብዙ ህፃን ምናምን የማይሰድቡን ስድብ የለም ነው የምልሽ። እና የዛኔ ስድቡን ፈተን ብናቆም እዚህ ባልደረሰን። አሁን አንድ ኮሜንታችን ላይ ብትገቢ አንድ የሚሳደብ ሰው የለም። ምክንያቱም መልሶ ይገለበጣሉ። የኛ ህዝብ ማለት ነው ትንሽ ነገር ነው የሚፈልገው ካንቺ ማለት እንዲወድሽ ማለት ነው። ትንሽ ካንቺ የሚጠበቀው ትንሽዬ ነገር ማድረግ ነው። በቃ እነሱ የሚያስደስት ነገር ማድረግ ነው። አሁን እዚህ ጋር የሚሰድቡሽ ሰዎች ባይኖሩ አንቺ ለመሻሻል ራሱ አትሞክሪ። በቃ አላህ ባለሽበት ለመቀጠል ነው የምትሞክሪው። ግን አንዳንዴ የሚሰድብሽ ወይም ደግሞ ሄት ኮሜንት የሚጽፍ ሰው ይጠቅምሻል። ለምን እንደሚጠቅምሽ ታውቂያለሽ? ራስሽን እንድትነሻሽ፣ ራስሽን እንድትቀይሪ፣ የተሻለ ቦታ ላይ ደርሰሽ የተሻለ ነገር እንድትሰሪ በጣም ይጠቅምሻል ማለት ነው። እና እነሱን አትጠያቸው እንዳይከፋሽ። እኔ ማለት ወይኔ ብሌን እንዳይደብራት ምናምን እላለሁ ማለት ማርያምን አንብቤው ማለት ነው። እና እንዳይደብርሽ እንዳይከፋሽ፣ ምክንያቱም እያየሽ ነው በጣም ብዙ የሚወዱ ሰዎች አሉ። በጣም ብዙ እንደ መቅዲ አይነት በጣም ብዙ ሺህ ሰው አለ አንቺን የሚወድሽ፣ አንቺን ለማየት የሚፈልግ በቀን በቃላ ቪዲዮ እንድትሰሪላቸው የሚፈልጉ በጣም ብዙ ሰዎች አሉና እሱን አስበሽ የሆነ አላ ልትደሰቺ የሚፈልገኝ ሰው ለካ በጣም ብዙ የሚፈልገኝ ሰው አለ። እነዚህን ሰዎች ደግሞ መገልበጥ ይችላሉ፣ ወደ ራሴ ማምጣት ይችላሉ። ምክንያቱም ማነሽ አንቺ ብሌን ነሽ። ገባሽ? ሰው ስላለ አይደለም፣ ሰው ስላወራ አይደለም። አንቺ ግን የተሻለሽ ስለሆንሽ የተሻለ ሆነሽ ታሳያቸዋለሽ። ገባሽ? ለዛ ያው ብሌንን ሁላችሁም ማለት ነው አይታችኋት መጥላት አትችሉ። እኔ የምሬን ነው የምነግራችሁና ሰብስክራይብ አድርጉ፣ አበረታቷት። ማለት የሰው ልጅ ሲበረታታ ነው ሲደገፍ ነው ሞራል የሚኖረው አይደለም። እና አበረታቷት፣ ደግፏት። እኔ የምር ቃል የለኝም ለሷ። እና መቅዲ ደግሞ በጣም ነው የምናመሰግነው። እና ብሌንዬ ዩቲዩብ እንዴት ነው? እንዴት ይሄዳል? የሆነ በጣም አብራራሻትና ገረመኝ። አንተ አላውቀውም። አይ ምን ሰዓት አይተሽ ነው ቪዲዮ ነው እኔ ያልገባኝ። በጣም እንደዚህ ሊያክል ልትወጃት በርግጥ ዩቲዩብ ምናምን እሱ ብዙም አይደለም። እንዴ ኖርማል ሶሻል ሚዲያዎች ብዙ አይከታተልም ምናምን ፖስት ማድረገው ምናምን እኔ ነኝ። ምናልባት አብረን ልንሰራ እንችላለን እንጂ ዩቲዩብ ላይ እሱ በቃ ኢንስታግራም ሪል ከማየት ውጪ የሚሰራው ስራ የለም። ለዛ ነው ፋስና ስለሆነ ያው ወንድ አይደለም። ለዛ ነው እሱ ብዙ የማያውቀው። አሁን የመጀመሪያ አንቺ ሰብስክራይብ እስካሁን ሰብስክራይብ አላረኩም። እስካሁን አላረኩም። ይሄ ቅሌታም አዲስ አካውንት አለኝ ግን እስካሁን አላረኩም። ማንንም አሁኑኑ እጀምራለሁ። አሁኑኑ አድርግ። ችግር የለም። አዎ ሰብስክራይብ አድርግ። ልጀምር ያልታዘብኩት ልታዘብ ነበር። አለም ነገረች። ሶሻል ሚዲያ ልትከተል እሰራለሁ እንጂ አልተከተል። እየሰራህበት ከሆነማ ማየት ግዴታ ይመስለኛል። ግን እኔ እንትን ጊዜው የለኝም።
ኳስ ነው፣ ኳስ አለ። ኳስ ሳይቼ ስጨርስ እንቅልፍ ነው፣ ቀን ስራ ነው። ስለዚህ የምትፈልገውን ሰው ለመከታተል ኳስ ምናምን ሰበብ አይሆንም። ሰበብ አይሆንም። እገባለሁ። የምገባው መች ነው? እሷ ፖስት ስታደርግ በራሷ አካውንት በሚሪያክት የሚለውን አካውንቷን ፎሎ አድርጉ። በዛው ቲክቶክ ላይ የእሷን አካውንት ስትፖስት የእሷን ለማየት እገባለሁ። አይ ስራ ከሆነ እየሰራህበት ከሆነ ማየት አለብህ። በጣም ብዙ ነገር ትማራለህ። ከብዙ ነገር ትማራለህ። በማየት ትማራው ብዙ ሰው ታወቃለህ። ዘመድ ታፈራለህ። ዘመድ ታፈራለህ። አዎ ዘመድ ታፈራለህ ምናምን እንደዚህ። አዎ ቀስ እያልኩ በሁለታችሁ እና ግድ ነው እንዴ ወደህ ነው እናስገድዳለን። ወሽመጤ ነው የቆረጡት ሲሰርቡ ነው የዛኔ አርፌ ሰሬን በሰሬ ይሻለኛል ይስል ከማነብ ባይዘው ሁሉንም አነባለሁ እኔ ላይክ ኮሜንት ላይ ገብቼ ሁሉንም የሚጻፈውን ነገር ሂት ኮሜንት ይሁን ምን ይሁን እያንዳንዱን ነገር አነባለሁ ማለት ነው። በስድብ ሁላ እንስቅ ነበር ማርያም። አንድ ላይ የአንድ ላይ መሆን ጥቅሙ ይሄ ነው። አሁን አንድ ላይ መስራት በቃ እውነቱ ደግሞ ይከፋሻል። አሁን እያሰብኩት ምንድነው ስታዩ ማለት ነው ወይኔ በቃ አንዳንዴ የሆነ አላ ይደብርሻል እና አይዞሽ የሚል ሰው ከሌለ በተለይ በቃ እና እንደዛ ይሰማችሁ እላለሁ አንዳንዴ ሳይ ማለት ነው። እና እኛ ያሳለፍነው ነገር ስላለ ለዛ ነው እንትን ያልኩሽ። እና አሁን ዩቲዩብን እንዴት ልትሰሪው እያሰብሽ ነው? እንዴት ልታጧጥቂው? ጥሩ ጥያቄ ነው። እኔ በምወደው ኮንተንት ይሁን ምንድነው አንተ የምትወደው ኮንተንት? ልስማሽን ንገረኝ። ልስማሽን አይዲያሽን ኳስኛው ኳስ ነው የምወደው ልጅ ኳስ ስለዚህ የሁሉንም ኮሚኒቲ የሚያማክል ነገር መሰራት ነው ያለበት። ፕራንኮች በተለይ ፕራንኮች አንዳንዴ ፋዘርን ፕራንክ አደረገ ደግሞ ከቤት ልታስማርረኝ ነው። አይ ፕራንኮች አሁን ያለ እንዲሁም ውጪ እያሉኝ ነው። አስበሻል አድገሻል። ቲቪ ላይ ፕራንኮች ሲከፈት እሷ ስትከፍት ዩቲዩብ ፕራንክ አለ። ጌሞች ጌሞች ማለት ጌሞች አለ ሚስተር ቢስት ምናምን እንደሱ አይነት ጌሞች ተመልካቾች በእርግጥ ምን አይነት ኮንቴንት ይመጣ ያስደስታቸዋል? ብዙ ጊዜ ጠይቄያለሁ። አሁንም ጠይቃቸዋለሁ። ምን አይነት ኮንቴንት ብሰራላችሁ ደስ ይላችኋል? ምን አይነት ነገር ብሰራ ሀሳብ ስጡኝና በሱ ላይ ኮሜንት አድርጉልኝና በሱ ላይ ተንተርሼ የሆነ ነገር ማለት አንደኛ ዋናው ነገር ዩቲዩብ ላይ ተመልካችሽን ማወቅ ነው ማለት የሚመለከትሽ ሰው አንቺ ምን አይነት ነገር ብትሰሪ ነው ላይ የሚችለው አለ አይደለ? አሁን አንቺ የሚመለከተኝ ሰው ፕራንክ ሰራ ነው ደስ የሚለው ብለሽ ፕራንክ ሰርተሽ እንዳየሽ እንደፈለግሽ አይነት እይታ ላይ ያገኝልሽ ይችላል። ምክንያቱም ምናልባት አንቺን የሚከታተል ሰው ፕራንክ ላይ ወድ ይችላል። ገባሽ? መጀመሪያ ላይክ ሰብስክራይበሮችሽ ምን አይነት ነገር ይመቻቸዋል የሚለውን ነገር መታወቅ አለብሽ፣ ማውራት አለብሽ፣ ኮሙኒኬት ማድረግ አለብሽ። አሁን ብዙ ጊዜ እኛ ላይቭ እንገባለን ስልሽ ማታ ላይ በቃ 5 ሰዓት ላይ ገብተን እስከ 7 ሰዓት እና ቁጭ እንላለን ላይቭ ላይ ቲክቶክ ላይ ዩቲዩብ ላይ ማለት ነው። ከዛ ቁጭ ብለን እናወራቸዋለን ወይ የሆነ ነገር እየጮት ምናምን እንደዚህ አላ የሆነ አስተያየት ከፋሚሊሽ አስተያየት በሆነ ሰዓት በሆነ ጊዜ ልዩነት እንዴት ነው ስራችን ምን አድርጌ ልብቀይረው እናንተን ያስደስታችኋል፣ ምን ባደረገው እናንተ ትወዱታላችሁ አላ እንደዚህ አይነት ነገር ሰሪ ሞር ይታያል ብዬ አስባለሁ። አብዛኛውን ዩቲዩብ ላይ ስንገባ ላይቭ ላይ የሚጽፉልን ነገር ረዘም ያለ ቪዲዮ ይሰሩ ረዘም ያለ ረጅም ደቂቃ የእናንተ ብዙ ጊዜ ሾርት ነው አትሰለቹ ነው ማለት ነው። እና እንደዚህ አይነት ነገር አሁን ረዘም ያለ ቪዲዮ አሪፍ ነው ላንቺም ቢሆን ማለት ነው። ምክንያቱም አንድ ከገበያ አንፃር፣ ሁለት ደግሞ ተመልካቾች በጣም ስለሚናፍቁሽ ልክ ሲያጠር ይበሳጫሉ። ብዙ የሚወዱሽ ሰዎች ይናደዳል አይደለ? አጣረ ብላችሁ አልተናደዳችሁም? ባለፈው የምስጋና ቪዲዮ ሲሰራ እኔ ራሱ ተናድጃለሁ። በጣም ልጅ አንተ ሰፖርተር ነህ። እኔ ሰፖርተር ነኝ። በጣም ያም አይቻለሁ። በቲቪ ከፍቶ አይቻለሁ። ስልኬን ተቀምጬ
ነው ያለሁት። ቁጭ ስልክ ቲቪ ላይ ነው ከፍቼ እያየሁ የነበረውና ለዛ ነው እሱም በደንብ ያየውና ሰው ደግሞ በቃ አጠር ሲልበት ወይኔ ገና ብዙ እናያታለን ብለው ምናምን የሚሉ ሰዎች አሉና ረዘም አድርገሽ ረዘም ያለ ነገር ይዘሽላቸው እንደምትመጭ እርግጠኛ ነኝ። ባይዘው ብሌን በጣም የመስራት ችሎታ ያላት ልጅ ነች እና እርግጠኛ ነኝ አድናቆት በዝቶብኛል ዛሬ። እስኪ እንግዲህ ቻላርጊው ያዝ ጠንከር እንዳታለቅሽ እኮ ነው። እንደቅድሙ ደግሞ እሱማ ደስታ ነው። ቅድም እኮ እንትን ያላት በእርግጥ ሆድም ባሳት ነው ትንሽ ያሳለፈችው መንገድ የሄደችበት መንገድ ማለት ሁሉም ነገር አልፋ በተወሰነ ቢሆን ነግራኛለች ስላንቺ ግን አሪፍ አይዞሽ ሁሉም ነገር ለበጎ አዎ ብላ ጀምራለች። አሁን ሁሉንም ነገሯን ትታ የኋላውን ወደ ኋላ ትተን ወደፊት ተራምዳለች። ምክንያቱም የኋላ ነገር ምንም አይሰራም አይደል? ዋናው ነገር አሁን ያለው ነገር ነው። አሁን ያለችው ብሌን ነች ዋናው ነገር። አሁን ያለችው ብሌን ደግሞ እናንተ ለማስደሰት እየጣረች ያለች ብሌን ነች አይደል? ብሌን ስለዚህ እናንተ ደግሞ እናንተን ለማስደሰት ስትጠር አግዟት፣ ከጎንሽ ነን በሏት፣ አበርቷት። እኔ ምን ልበላችሁ በቃ ስራዋ እንትን ይላችኋል፣ ይስባችኋል። ከዚህ ውጪ እንግዲህ ሌላ ምንም ልላችሁ የምችለው ነገር የለም። ባጭሩ ብሌን ቲዩብን ሰብስክራይብ አድርጉ። አዎ ብሌን ቲዩብን ሰብስክራይብ አድርጉላት። የኛ ሰብስክራይበሮችን ትሄዳላችሁ ወደው ነው ደስ ይላል። ስለተዋወቅን ደስ ብሎኛል። ኧረ እንዴ ምን አደረገኝ? አሁንማ ቤተሰብ ሆነን እኮ ቤተሰብ ሆነን አላ ያ ሰዓት ላይ ደግሞ ሰርፕራይዝ ይኖራቸዋል ለተመልካቾች። ያ የሆነ ሰርፕራይዝ ደግሞ ይኖራል። ኦፍ ኮርስ አይቀርም የሆነች ነገር አይ ከዚህ በኋላማ ምን ችግር የለውም። ምግባችን በጣም ቆየ አይደለም? አዛናል እንጂ እሷ ደግሞ ስራ አለባት ወይ እንሰራ እንዲሄዳ ወይ ካልሆነ እንደዛ ይሻላል። ሙያ ላይ እንዴት ነሽ? ሙያ ምንድነው የምትችለው? አሪፍ ነገር አጠገባ ስለሆንክ ነው። እስኪ ዞር በይና ይናገር ወይ ፊትሽን አዙሪ። ነገር የምትወደው የሳ ምግብ ሁሉንም እግዚአብሔር ሁሉንም ወይኔ ስራው ደስ ይላል። ቴንክ ዩ ሶ ማች አሳችሁ አንተስ ምግብ መስራት ትችላለህ? የተወሰነ ብዙ እንዳለ ለራስህ የሆነ ጊዜ ምን እንደሰራ ታውቂያለሽ? ምንም አልሰራሁም። ንገሪኝ። ምንም አልሰራሁም። እድለኛ ነህ በጣም። አንድ አምስት ደቂቃ ምግባችን ደርሷል። ግን ምን እንደሰራ መናገር አለብኝ። አይ ንገሪ ምንድን ነው የሰራው? እኔ እንግዲህ እንትን ምንድን ነው ስሙ ፍርፍር እንግዲህ ፍርፍር ነው ሽንኩርት አቆላልቶ ምናምን ሲሰራ ማውቀው እሱ ዘይት በበርበሬ አቆላልቶ ፍርፍር ካለ ሽንኩርት ካለ ቲማቲም እኔ የሚጥም አልመሰለኝም መጀመሪያ ላይ ግን ይጥማል። አያስጠላም። ምትወጂው ሰው ከሆነ ነገር ቢሰራ ይጣፍጣል። አይ ምንም አይነት እሺ ልብላ። እንግዲህ ፈጣሪ ይመስገን ለዚህ ቀን ስላደረሰን። እንግዲህ በጣም ነው የምናመሰግነው። ይሄን የመሰለ እኔ በቃ ቃል የለኝም ላንቺ በእውነት እንዴት እንደማመሰግንሽ እንዴት ብዬ ስላንቺ እንደማወራ አላውቅም። እውነት ፈጣሪ አክብርልኝ የኔ እናት፣ ተባረኪ። ፈጣሪ አክብርሽ እንዳከበርሽ። በቃ ንጹህ ልብ ያለው ሰው ነው ሰውን ያለ ምክንያት የሚወደው። መልካምነትሽ ነው እኔን በንጹህ መልኩ በመልካም መንገድ እንድትረጂኝ ያደረገሽ እና ፈጣሪ አክብርልኝ። በጣም ነው የማመሰግነው። አንቺንም ሁላችሁንም ቤተሰቦችን በጣም አመሰግናለሁ። በጣም ነው የምወዳችሁ። ክበሩልኝ እና እኛም በጣም ነው የምንወዳችሁ የምናከብራችሁ። ያው አብረን እንግዲህ ምሳ እንበላለን። ተከታተሉ። ያው እንግዲህ ምሳ እንበላለን። በጣም አመሰግናለሁ። በጣም የሚጣፍጥ ምሳ ነበረ። ያው እንግዲህ ነቅዬ ልብስ ማለቴ በጣም አሪፍ ነበረ። በጣም አመሰግናለሁኝ። ወድጄዋለሁኝ። እናንተ በጣም ነው የማመሰግነው።
ያው እንግዲህ እንዳልኳችሁ እንድሰራላችሁ የምትፈልጉትን ነገር ምን አይነት ሀሳብ ያዝናናችኋል፣ ምን አይነት ነገር ደስ ይላችኋል፣ ወይም ደግሞ እንዲህ ቢሰራ የምትሉት ሀሳብ ካላችሁ ኮሜንት አድርጉልኝ፣ አየዋለሁኝ እና ሰራላችኋለሁኝ። የምትዝናኑበት እንደሚሆን ደግሞ ቃል ገብቼላችኋለሁኝ እና ትዝናኑበታላችሁ። አረ ሰብስክራይብ እያደረጋችሁ ባካችሁ ተው እና ወዳችኋለሁኝ። በጣም ረፍዶብኛል፣ ያው መሄድ አለብኝ። ታውቃላችሁ ምሳ ሰዓት ነው ወጥቼ የመጣሁትና አመሰግናለሁ። በሚዬ ያው ተቻችሴ በጣም እየደበረኝ ነው ማለት ነው።